አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ አንድ በጣም ወቅታዊና ልባዊ የሆነ ንግግር ይዤላችሁ መጥቻለሁ። ታዋቂው ዳዒያ ኡስታዝ ያሲን ኑሩ በትላንትናው የጁምዓ ኹጥባው ላይ ስለ ውዷ ሀገራችን ኢትዮጵያና ስለ እስልምና ጥልቅ ትስስር የሰጠውን ትንታኔ ይመለከታል። ብዙዎቻችን የማናውቃቸው የታሪክ ጠባሳዎችና የወደፊት ተስፋዎቻችን ተነስተዋል። አብረን እንየው። እንደምታውቁት ነቢዩ ዓለይሂ ሰላቱ ወሰላም የአብርሃምን መንገድ ለማስቀጠል የሙሳን ፋና ለማስቀጠል የኢየሱስን መንገድ ለማስቀጠል ጥሪውን ይዘው መካ ላይ ሲነሱ መካ ለሳቸው ምቹ አልነበረች። ባልደረቦቻቸው ወደ የት ይሸሹ? ነቢዩም ዓለይሂ ሰላቱ ወሰላም ከወህይ ተነገራቸውና ወደ ዝች ምድር ወደ ኢትዮጵያ እንዲሰደዱ ሰሃባዎች ተወሰነ። ጃዕፈር እየመራቸው የመጀመሪያው ቅፍለት ወደ ዝች ሀገር ተመመ፣ ወደ ኢትዮጵያ። ኢትዮጵያ ያኔ እስልምናን በትክክል ስትቀበል ከመካ ውጭ ሳውዲ አረቢያ ውስጥ ያሉ ሀገራቶች እንኳን ክፍለ ሀገራቶች መዲናን ጨምሮ እስልምና የሚባል አያውቁትም ነበር። አሁን የነቢዩን መናገሻ መዲነቱል ሙነወራ ከሷ በፊት 7 ዓመት በፊት እስልምና ኢትዮጵያ ውስጥ ገብቷል። ኳታር እስልምና ከመግባቷ 13 ዓመት በፊት ኢትዮጵያ ውስጥ ገብቷል። የአሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 ዓመት በፊት ኢትዮጵያ ውስጥ ገብቷል። ኢራቅ ውስጥ እስልምና ከመግባቱ 20 ዓመት በፊት ኢትዮጵያ ውስጥ ገብቷል። ጎረቤት ሀገር ግብፅ ውስጥ እስልምና ከመግባቱ በፊት 30 ዓመት በፊት ኢትዮጵያ ውስጥ እስልምና ተገብቷል። በል በጣም ይግረማችሁ የአሁኗ ቱርክ እስልምና ከመግባቱ 400 ዓመት በፊት እስልምና ኢትዮጵያን ተቀላቅሏል። ኢትዮጵያ ከእስልምና ጋር ለየት ያለ ቁርኝት ያላት ሀገር ነች። ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያውን ቅፍለት ላኩ። ሰሃቦቹም ተመለሱ። እንደገና 83 ቅፍለቶችን የአብራክ ክፋያቸውን ሩቅያን ከባላቸው ዑስማን ጋር አድርገው ወደ ኢትዮጵያ ለስደት የላኩባት ምድር ኢትዮጵያ ነች። ተመልከቱ፣ ኡስታዝ እዚህ ጋር ትልቅ ነጥብ አንስቷል። እስልምና ወደ መዲና ቱርክና ግብፅ ከመግባቱ በፊት ኢትዮጵያ ተቀብላዋለች። ይህ ማለት ኢትዮጵያ ለእስልምና ሁለተኛ ሀገሩ ሳይሆን የመጀመሪያ መጠለያው ናት። እኛ ሙስሊሞች የዚህ ታሪክ ባለቤቶች እንጂ እንግዶች አይደለንም። የዘመኑ ምሁራኖች የኢትዮጵያ ታሪክ እንዴት ተጠና ብለው 3 እርከኖችን ያወርዳሉ። አጋጣሚ ዩኒቨርሲቲው እጃቸው ላይ ገባና ህገ መንግስትን የማርቀቅ ዕድል እጃቸው ላይ ወደቀና እቺን ሀገር በወዟት ታሪኳን አጠፉት። ሌላውን አስጠግተው ከፈለውን አገለሉ። ታሪክ የሌላት የምታወዛግል ሰላማ ሁሌም ስጋት ውስጥ ያለ ሀገር አደረጓት። አንዱን አገለው አንዱን አቀፉ። የተገለለው እኔስ ማለቱ ሁሌም አይቀር። ታሪክን ሲያጠኑ በ3 እርከን አጠኑት። የመጀመሪያው ሴሌክሽን ይሉታል፣ መምረጥ ታሪክ። ሁለተኛው ኦሚሽን፣ ሌላውን ታሪክ መደበቅ ያልቻሉትን ደግሞ 3ኛው እርከን ዲሞናይዜሽን፣ ማጨላለም ይባላል። የመጀመሪያው ሴሌክሽን ትመርጣለህ። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለህ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፍ ዑመር አህመድ ስለሚባሉ የታሪክ ክፍል ልታደርጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው። ግን የታሪክ ፓርት ልታደርገው አልፈለግ። እሱ ዘለኸው አልፈሃል። ልትዘለው ደግሞ ያልቻልከውን ታጨላልመዋለህ። ዲሞናይዜሽን ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገር አትሰራ። ታሪክ 3 ነገሮች ላይ ይነጥራል። የመጀመሪያ ሂስቶሪካል ፊገር ይባላል። ግለሰቦች አሉ የሚታወቁ የሚነሱ። ሁለተኛው ሂስቶሪካል ኢቨንት አለ፣ የተከሰተ ክስተት አለ እንደ አድዋ አይነት እንደ ሌሎች። 3ኛው ሂስቶሪካል ፔሪድ አለ፣ ጊዜ አለ። 3ቱም ግን ቅድም ባልኳቸው የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ እያበላቸው ያሉት። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞቹ እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸዋል። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጊድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይቀበራሉ፣ ዋናው ቦታ አለ። እዚህ ለምን ከለከልካቸው? ህገ መንግስቱ የሃይማኖት ነፃነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ
ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡት ራቁበት። ይህ በጣም የሚያሳዝን እውነት ነው። አክሱም ላይ ሙስሊሞች ተወልደው አድገው ሲሞቱ ግን እዚያ አትቀበሩም መባላቸው የፍትህ መጓደል ነው። ኡስታዝ እንዳለው ታሪካችን ሲመረጥና ሲደበቅ ቆይቷል። አክሱም የሁላችንም ናት። የሐረር ግንብና የሱፍ ዑመር ዋሻ የሁላችንም የታሪክ አሻራዎች ናቸው። አንዱን አግንኖ ሌላውን ማሳነስ ሀገርን አይገነባም። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችልም። ሁሌም መጠላለፍ መጠፋፋት ብቻ ነው። በማህበራዊ የለውጥ እርከን ውስጥ 3 እርከን እንዳለ ይነገራል። አንደኛው እኔ የሚባለው እርከን ነው፣ ዲፔንደንሲ የምንለው። ሁለተኛው ደግሞ አንተ የሚለው ነው፣ ለሌላው ዕዳን ማሸከም ነው፣ ኢንዲፔንደንስ ይለዋል። ሶስተኛው ኢንተርዲፔንደንስ፣ አንዱ ከአንዱ ጋር ሲገመድ፣ አብሮነትን ስታውጅ፣ ተባብረን እንደግ ስትል የእናንተም የእኛም ሀገር ነው። ሁሉም እኩል ነፃነት አግኝተው፣ ሁሉም ቤተ እምነቱን ገንብቶ፣ ሁሉም ሃይማኖቱን በነፃነት አድርጎ ከዛ በኋላ ያለውን በእውቀት እንደኛኝ ያና ሃይማኖት ከኔ ጋር በእውቀት አውርደን እውቀት ሲያሸንፍ አባል ይሆናል። በማግለል በመግፋት ይችን ሀገር ወደ ላይ ከፍ ልናደርጋት አንችልም። እዚህ ጋር ነው ዋናው ቁም ነገሩ። አንዱ ደፍቆ አንዱ ተደፍቆ የሚኖርበት ዘመን አብቅቷል ይላል ኡስታዝ ያሲን ኑሩ። አሁን ሁሉም ኃይል አለው፣ ሁሉም ቁጥር አለው። ስለዚህ የሚበጀን መገፋፋት ሳይሆን እንደ መሰላል ተደጋግፎ ወደ ከፍታ መውጣት ነው። መጤና ባለቤት የሚለው ትርክት መቆም አለበት። ኢትዮጵያ የነቢዩ አደራ የሰሃቦቹ ውርስ እትብታቸውም አጸደ ቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን ከተግባባን ይችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። ንግግሩ በጣም አስተማሪ ነው። ኢትዮጵያ የነቢዩ ሰለላሁ ዐለይሂ ወሰለም አደራ ናት። ይህችን ሀገር መጠበቅና በእኩልነት ላይ የተመሰረተ አንድነት መፍጠር የሁላችንም ድርሻ ነው። እናንተስ በዚህ የኡስታዝ ያሲን ኑሩ ንግግር ላይ ምን ትላላችሁ? በተለይ ስለ አክሱም የቀብር ቦታና ስለ ታሪክ አጻጻፋችን ያነሳው ነጥቦች ላይ ያላችሁን አስተያየት ኮመንት ላይ አጋሩኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።